ፎቶግራፍ የዛውን ልጅ ትላንትና አንቺ ላይ ቤት የነበረው ልጅ ፎቶግራፍ ነው የመኪና ቁልፍ ይዞ ምናምን የላከልኝ። በሱ ፎቶ ነው የሚነግደው። ቆሞ የተነሳውን ፎቶ ላከልኝ። አይ በቃ አሪፍ ነው ምናምን አልኩት። ያው እኛም መቼም አንቺ ደግሞ ያለንበትን ኮንዲሽን ታውቂያለሽ። ከድህነት መውጣት እንፈልጋለን። የልጆች እናት ነን። ለልጆቻችን የሚያስፈልገን ነገር አለ። ያን ነገር ማሟላት እንፈልጋለን። ስለዚህ ሲንግል ማም ነኝ። የአራት ልጆች እናት ነኝ። ሲንግል ማም ነኝ። የምታሰር የምፈታ ሴት ነኝ። አሁን በዚህ ሰዓት እርዳታ የምፈልግ ሴት ነኝ። ባልሽስ? አሁን በዚህ ሰዓት ባሌ ከጎን የለም፣ አብሮኝ የለም። ማለት የት ሄደ? ሾፌር ነው፣ ግን ያው አልተግባባንም፣ አብረን አንኖርም። እንዴ እና ታዲያ አራት አስወልዶ ልጆቹን የማሳደግ ኃላፊነት አለበት እኮ። ልጆቹን አይረዳም? በሚችለው አቅም ለልጆች ትምህርት ቤት ክፍያ ይከፍላል። ግን እነሱ ስራቸው ሲቆም ሲነሳ ስለሆነ አሁን እውነቱን ለማውራት እግዚአብሔር በሚያውቀው ማለት ነው እነሱም ከኛ በላይ ስራ የላቸውም። እኔ ነኝ ሳፖርት ቤቴን ማንቀሳቀስ የነበር፣ እኔ በሚሊዮን ማንቀሳቀስ የነበር ነጋዴ ነኝ። በቆሎ ነጋዴ፣ ጭነት ጭምጭና እንዴት አድርጌ ልግለጽልሽ? ወደ መቀሌ፣ ኮምቦልቻ፣ ናዝሬት፣ አዳማ፣ አዲስ አበባ እንደዚህ ምልክ የነበርኩ ሴት ነኝ። ከስሮብሽ ነው? አሁን ቢዝነስ መንገድ ላይ በቆሎ አራገፉብን። እንደገና ደግሞ በ35 ብር የተገዛ በቆሎ ነበር፣ በ25 ብር ወርዶ ተሸጠ። እንደዛው ነው። ዙሮ ኮንዲሽኑ ልክ አይደለም። እግዚአብሔር ይመስገን ግን ጤነኛ ነኝ። ነገ ሌላ ቀን ነው። ኮንዲሽኑን ለማስተካከል ነው የኛው ፈረንጁ ቃል ይልክ የነበረው እነ ማርቆስ ምናምን ኮንዲሽን ያስተካክላሉ ብለሽ ነው? አሁን ይኸውልሽ እኔ የገባሁት ዕዳ ስላለብኝ የተወሰነ 50 ሺህ ብር አካባቢ ዳለብኝ። የሚያሳስረኝ ዕዳ ነው። ያን መክፈል እፈልጋለሁ። እውነቱን ለማውራት እግዚአብሔር በሚያውቀው ቸክ ነው። ቸክ ይመታብኛል። የዕቁብ ብር ስጥለው የኖርኩት የቀረ ብር ነው የነበረ። ያ ቸክ ስለተመታብኝ መክፈል ፈልጌ ነው። ገባሻል? እንጂ እኔ ራሴን አልጥልም። ምን በለው አላጣም፣ ቤት ክራያን አላጣም። ግን ያ ቸክ በጊዜው ከተመታብኝ እኔ ልጆችን ትቼ እስር ቤት ነው የምገባው። ግን አልቀረልኝም። 9 ቀን ታስሬ ተፈታሁ። ተመስገን ተፈታሽ። ዋናው መፈታሽ። እና ማርቆስም እንደዚህ ብሎኝ ግን አንድ ቀን ነው በኤሞ ቪዲዮ እንደዚህ ይለኝ። አይ ኖ እንዴት ነገር አይመቸኝም። ቪዲዮ እንደዚህ በቪዲዮ እናውራ ሲልሽ አንዳት ቪዲዮ አልፈልግም፣ ማውራት አልፈልግም። ከተቻልክ እርዳኝ አንተ ከኔ የተሻለ ላይፍ ካለ እገዘኝ። ይሄ ነው ችግሬ። ከዛዎች ግን ማለት ነው በእንዲህ አይነት መንገድ አልራመድም። ጉዞን የምትፈልገኝ ከሆነ በስርዓት በአግባቡ። ከዛ ውጭ አለፈ ግን ማለት ነው ሲጀመር የተጨማለቀ ነገር አይመቸኝም። እኔ እውነቱን ለማውራት እንዴ የኔ ልጆች ከኔ ምን ይማራሉ? እኔ እኮ ትልቅ ሴት ነኝ በዚህ ሰዓት። እና እንዲህ አይነት ነገሮች አሉ። በተለይ አዲስ አበባ ያሉ ሴቶች። ትላንትና ደግሞ እዚሁ ቲክታክ ላይ ያገኘሁት ልጅ ደግሞ የሰራኝ ስራ ዙሮ በጣም ብዙ መሸወዳሎች አሉ። እዚህ ጋር ያላችሁ 5700 ሰዎች አላችሁ። ምንድን ነው የሸወደሽ እኮ? ሌሎቹም ይማሩ። ምንድን ነው የሸወደሽ? ይሄ ደግሞ ይኸውልሽ አዲስ አበባ ነኝ ያለው አለኝና ወደ ውጭ ሀገር ሰዳለሁ አለኝ። ውጭ ሀገር ልካለሁ ሲለኝ ኧረ እኔ መሄድ እፈልጋለሁ ግን ገንዘብ የለኝም እጄ ነው የምከፍልህ አልኩት። እኔ ኤምባሲ ላይ ከዚህ ኤምባሲ ካናዳ ኤምባሲ ዘመዶች አሉኝ አለ። እንግሊዝ ኤምባሲ ላይ ዘመዶች አሉኝ አለ። እሱ የፈለገ ሰዎችን ባላገሮችን እየወሰድኩ እንዳሸውድለት ነው። 50 ሺህ 60 ሺህ ምናምን ቅድሚያ እንዳስከፍለው ነው የፈለገ። የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁላት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እርሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይሄንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን ሞታለሁ? ህይወት ይቀጥላል። እኔ በማውቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ።
እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን የገለጸልኝ ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው የላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ሲጀመር አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናቲ ነው ሲጀመር። ድራጉን አጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ። ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁ። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገሽ እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላቅም። እንዴ አሜሪካ እየተመላለሰ አይደል? እኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻ ነው የሰራችሁ። ሸዋሻ እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ? እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ? ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24,000 ዩሮ ነው ምናምን ነው ደሞዝ ያለው። ኧረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪው ባይው ጥሩ ነው። በጣም ፊልም ነው። እዚህ ጋር የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ። ምክንያቱም እኔ ያለፍኩበትን መንገድ አልፋለች። ሰው ሁሉ ፈረደበት።